ውድ የተከበራችሁና የተወደዳችሁ ፋሚሊዎቼ ሰላም ጤና በረከት ባላችሁበት ይድረሳችሁ እያልኩኝ ዛሬ አንድ ቃል ልበላችሁ ብዬ ነው የመጣሁትና ራስን በመቀበል ማንነትን መጎናጸፍ የሚለው መሪ ቃል ማለት ራስን በማወቅ ነው ራስህን የምትቀበለው አይደል? ራስህን ካወቅከው ራስህን ትቀበላለህ። ራስህን ስትቀበል ደግሞ ማንነትን ተጎናጸፋለህ ወንድሜ። ይሄ ታለሚ ይሄን በአንድ እውነተኛ የሆነ ከእውነት የመነጨ በአንድ ታሪክ ልግለጽላችሁ ወይ ልንገራችሁ። ይሄንን የመሰለ ማለት ነው። የሆነ በ1920ዎቹ መጀመሪያ አካባቢ ዓለምን አጂብ እና ያስደመመ አንድ ኮሜዲያንን ታውቃላችሁ? ቻርሊ ቻፕሊን ሁሉም የሚያውቀው ማለት ነው በዓለም ደረጃ። እና ይሄ ሰውዬ አንድ ጊዜ ከሚኖርበት ቦታ ይነሳና ወደ አውሮፓ ይሄዳል። አውሮፓ በደረሰበት ሁኔታ እና በአረፈ ጊዜ የሆነ ለወክ ምናምን ይወጣና አንድ መንገድ ላይ ማን ነው ቻርሊ ቻፕሊን ይበልጥ የሚመስለው የሚል ፖስተር ያያል። ያ ፖስተር ለካ እና ተወዳዳሪዎቹ ተዘጋጅተዋል እና እዛ ላይ ነው እየተወኑ ያሉት እና ራሱን ይጠይቃል። ለምንድን ነው እኔ ሄጄ ብወዳደርስ ብሎ ራሱን ሲጠይቅ ከራሱ ጋር ይስማማና ሄዶ ይወዳደራል። እና ምን ይሆናል? ሲወዳደር መጨረሻ ላይ ሪዛልቱ ሲመጣ ቻርሊ ቻፕሊን ሰውዬ አስቡት ነው ይበልጥ ቻርሊ ቻፕሊንን የሚመስለው የሚለው ነገር ነው ውድድሩ። እና ሰውዬው ራሱ ቻርሊ ቻፕሊን ነው። ሪዛልቱ ሲመጣ ሰባተኛ፣ በሚገርም ሁኔታ ሰባተኛ ሆኖ ያያል። እና አሁን የምንኖርባት ከፍ ከፍ ተደርጎ የሚሸልሙበት እና የሚጨብጨብለት ሲሆን እውነተኛው ደግሞ ዝቅ ዝቅ የምትደረግበት ሁኔታ ውስጥ ነው ያለ ነው። እና ይሄንን ስላችሁ በምክንያት ነው ማለት ነው። እና ቻርሊ ቻፕሊን ሰባተኛ ሲወጣ እንዲህ ብሎ ጻፈ በሚገርም ሁኔታ ማለት ነው። እና ለአፍታ ስድስት ከኔ በልጠዋል የተባሉ ወይስ እኔ ነኝ ቻርሊ ቻፕሊን ብሎ ራሱን ጠይቆ ማለት ራሴን ጠይቄ ነበር ብሎ ጻፈ። እና በውስጤ እውነተኛ ቻርሊ ቻፕሊን እኔ መሆንን ስለማውቀው አሸናፊዎች የተሰማቸውን ያህል ነበረ በውስጤ መሸነፌ የተደሰትኩበት ስላለ እና ቻርሊ ቻፕሊን ለማንም ምንም ማረጋገጥ ስላልነበረበት ውድድሩ ሲደረግ በጣም ነበረ ዘና ያለውና የተረጋጋው። ቻርሊ ቻፕሊን እሱ ስለሆነ ምንም ማረጋገጫ ያስል እኔ ነኝ ብሎ ምናምን የተወኑት ስድስቶቹ በመብለጣቸው በጣም ገርሞት ነበር። ግን ቢሆንም እሱ ቻርሊ ቻፕሊን በመሆኑ ምንም ቱ ፕሩቫት ገርሚኝና ቱ ፕሩቫት ማን እና በጣም ነው ዘና ያለው ያልኩት ያብር ይሰማቸዋል። በጣም ለራሳቸው የሚገባቸውን የሚያውቁ ሰዎች በቃ ትልቅ ኩራት ይሰማቸዋል። እንደዛውም ደግሞ ከራሳቸው ጋር ሰላም ናቸው እነሱ ሰዎች ማለት ነው። ምንም አያረበሹም። ቢካዝ ባይ ዘ ዌይ ከሞ እኔ እንዲህ ነኝ ብለህ ለማረጋገጥ ማትጨሙ ምን እንደሆነ ታውቃለህ? ወላሂ ነው የምላችሁ በእምነቴ እግዚአብሔርን በእምነታችሁ በፈለጋችሁ እምነት እምልላችኋለሁ። ነፃ ሆነ ለመኖር ከፈለግ ጊዜህን በደንብ እወቅ ማለት ነው። አትወዳደርም፣ ቅህም አይገርምህም ምንም ማለት ምን በቃ ታውቃላችሁ ይሄን ስሜት ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑርልኝ፣ ሰላማችሁ ይብዛ።